ሰላም ፍቅር ጤና ለእናንተ ይሁን ውድ ተመልካቾቻችን፣ ይህ ሰናይ ስፖርት ነው። ለሰዓቱ የተዘጋጁ አጫጭር ስፖርታዊ መረጃዎችን ይዘን ቀርበናል። አብራችን ትቆይ ዘንድ የአክብሮት ግብዣችን ነው። የኢትዮጵያ መድንና መቻል ሩብ ፍጻሜውን ተቀላቀሉ። በሶስተኛ ዙር የኢትዮጵያ ዋንጫ ኢትዮጵያ መድንና መቻል ተጋጣሚዎቻቸውን በማሸነፍ ሩብ ፍጻሜውን ተቀላቅለዋል። በአዲስ አበባ ስቴዲየም በተደረገ ጨዋታ መቻል በዮዳሄ ዳዊት፣ ድሬዳዋ ከተማ በጃፋር ሙደሲር ግቦች መደበኛ 90 ደቂቃውን 1-1 አጠናቀው በተሰጠ መለያ ምት መቻል 6-5 አሸንፏል። በሐዋሳ ስቴዲየም ቢሾፍቱ ከተማን የገጠመው ኢትዮጵያ መድን 2-0 ረትቷል። አማኑኤል ኤርቦና አለን ካይዋ የመድንን የማሸነፊያ ግቦች አስገኝቷል። የኢትዮጵያ መድንና መቻል ሩብ ፍጻሜም ተቀላቅለዋል። ሪያል ማድሪድ ዲፖርቲቮ አላቬዝን በመርታት ወደ ድል ተመልሰዋል። ከሜዳው ውጪ ባደረገው በዚህ ጨዋታ ኪሊያን ምባፔ እና ሮድሪጎ ከመረብ ባሳረፏቸው ግቦች 2-1 ማሸነፍ ችለዋል። ፈረንሳዊው አጥቂ ኪሊያን ምባፔ በሊጉ ያስቆጠረውን የግብ ብዛት ወደ 17ም ከፍ አድርገዋል። በመጠኑ ከጫና የተላቀቀው የዣቪ አሎንሶ ቡድን ከባርሴሎና በ4 ነጥብ አንሶ ሁለተኛ ደረጃ ላይ ተቀምጠዋል። ማንቸስተር ሲቲ በ16ኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር ከሜዳ ውጭ ክሪስታል ፓላስን የገጠመው ማንቸስተር ሲቲ 3-0 አሸንፏል። አርሊንግ ብራውት ሃላንድ 2 እና ፊል ፎደን 1 የሲቲ ግቦችን ከመረብ አሳርፏል። የፔፕ ጋርዲዮላ ቡድን ከአርሴናል ጋር ያለው ልዩነት ወደ 2 ነጥብ በማጥበብ ጫና መፍጠሩን ቀጥሎበታል። ከ8 ዓመት በኋላ የተደረገው የሰንደርላንድ እና የኒውካስትል ዩናይትድ የታይን ዊር ደርቢ ጨዋታ በሰንደርላንድ አሸናፊነት ተጠናቋል። የኒውካስትሉ አጥቂ ኒክ ቮልትማደ በራሱ ላይ ባስቆጠራት አስገራሚ ግብ ለሰንደርላንድ 3 ነጥብ አስገኝታለች። በሌላ ጨዋታዎች ወደ ሲቲ ግራውንድ ያቀናው ቶተንሃም ሆትስፐርስ በኖቲንግሃም ፎረስት 3-0 ተሸንፏል። አስደናቂ ጉዞ ላይ የሚገኘው አስቶን ቪላም ከመመራት ተነስተው ዌስትሃም ዩናይትድን 3-2 ማሸነፍ ችለዋል። ናፖሊ ከሜዳው ውጪ ዩዲኒዜን የገጠመው ናፖሊ 1-0 ተሸንፏል። የእርገን አሌክስ ካምፕ የጨዋታ ብቸኛ ግብ በስሙ አስመዝግቧል። የባለፈው ዓመት የሊጉ አሸናፊ በውድድር ዓመቱ ለአራተኛ ጊዜ ለመሸነፍም ተገደዋል። ከ15 ጨዋታ 31 ነጥብ የሰበሰበው ናፖሊ ሁለተኛ ደረጃ ላይ ይገኛል። ማንቸስተር ዩናይትድ ደረጃውን ለማሻሻል በርንማውዝን ይገጥማል። የ16ኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር ዛሬ ማንቸስተር ዩናይትድ እና በርንማውዝ በሚያደርጉት ጨዋታ ይጠናቀቃል። ማንቸስተር ዩናይትድ ከመጨረሻ 9 ጨዋታዎች የተሸነፈው አንዱን ብቻ ቢሆንም ወጥነት ይጎድለዋል። በተለይ በሜዳው ኦልድ ትራፎርድ ያደረጋቸው የኤቨርተን እና ዌስትሃም ጨዋታ ላይ 1 ነጥብ ብቻ ማግኘቱም ደጋፊዎችን አበሳጭቷል። ዛሬም በሜዳው ከበርንማውዝ ጋር ሲፋለም ተመሳሳዩ እንዳይፈጠር ስጋት አላቸው። በተለይ በርንማውዝ 2 ተከታታይ ዓመት ማንቸስተር ዩናይትድን በገዛ ሜዳው በተመሳሳይ 3-0 ማሸነፉ የዛሬውን ጨዋታ ፈታኝ ሊሆን እንደሚችል ይጠቁማል። በእርግጥ በርንማውዝ በውድድር ዓመቱ መጀመሪያ የነበረው ብርታት አብሮ የለም። ከ6 የመጨረሻ የሊግ ጨዋታዎች ምንም አይነት ድል አልቀመሰም። 4ቱን ተሸንፎ በ2 ነጥብ ተጋርቷል። በዛሬው ጨዋታ በዩናይትድ በኩል ብሪያን ምቤሞ፣ አማድ ዲያሎ እና ኑሴይ ማዝራዊ ወደ አፍሪካ ዋንጫ ከማቅናታቸው በፊት የመጨረሻ ጨዋታቸውን ያደርጋሉ። በጉዳት ለሳምንታት ከሜዳ የራቀው ቤንጃሚን ሼሽኮ ወደ ልምምድ ቢመለስም ለዛሬው ጨዋታ መድረሱ ግን አልተረጋገጠም። ተከላካዮቹ ሃሪ ማጓየር እና ማቲያስ ዴላይት ለጨዋታው እንደማይደርሱ አሰልጣኙ ሩበን አሞሪም አረጋግጧል። ማንቸስተር ዩናይትድ ድል ከቀናው ነጥቡን 28 በማድረስ ወደ 5ኛ ደረጃ ከፍ ማለትም ይችላል። ዋና ዳኛ ሳይመን ሆፐር የሚመሩት የምሽቱ ጨዋታ 5 ሰዓት ላይ ይጀምራል። ክቡራትና ክቡራን ተመልካቾቻችን ለዛሬ የነበሩን ስፖርታዊ መረጃዎች እነዚህን ይመስሉ ነበር። ስለ አብሮነታችን እናመሰግናለን። ሰላም፣ ፍቅር፣ ጤና